ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን ማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። በዕለቱ ቆይታችን በስፋት የምንመለከተው የአውሮፓ ቻምፒየንስ ሊግ ነው። የአውሮፓ ቻምፒየንስ ሊግ ስድስተኛ ዙር ጨዋታዎች ትናንትና መከናወን ጀምረዋል። ዛሬም ቀጥለው ይደረጋሉ። እነዚያን በስፋት እንመለከታለን። ትላንትና ባየር ሙኒክ ጨዋታውን ከውሮ ነበር በአሊያንዝ አሬና ከስፖርቲንግ ሊዝበን ነበር ጨዋታውን ማድረግ የቻለው ድል አድርጎ ከሜዳ ወጥቷል። ቅድሚያ የዮሹዋ ኪሚህ ራሱ መረብ ላይ ባስቆጠራት ጎል ይመሩ ነበር እንግዳው ቡድን ስፖርቲንግ ሊዝበን። ሰርጂ ናብሪ፣ ሌናርት ካርልና ዮናታን ታህ ባስቆጠሯቸው ጎሎች ባቫሪያኖቹን 3 ነጥብ አሳክቶ ከሜዳ እንዲወጣ ማድረግ ችለዋል። እናም 3 ነጥብ አስፈላጊ ነጥብ ነው ማሳካት የቻለው። ሌላኛው ሌናርት ካርል ነው። የተጫዋች ዘንድሮ በተለይ በጀርመኑ ክለብ ቤት በጣም አውትሽን እያደረገ የሚገኝ ወጣት ተጫዋች ነው። ታዲያ ተጫዋች አውሮፓ ቻምፒየንስ ሊግ ታሪክ በተከታታይ 3 ጨዋታዎች ላይ ጎል ያስቆጠረ በእድሜ ወጣቱ ተጫዋች መሆን ይችላል። 17 ዓመቱ ከ290 ቀኑ ላይ ነው የሚገኘው ሌናርት ካርል እና በዚህ እድሜው ተከታታይ 3 ጨዋታዎች ላይ ጎል አስቆጥሮ በቻምፒየንስ ሊግ አዲስ ክብረ ወሰንን ማስመዝገብ ይችላል። በአንጻሩ ባየር ሙኒክ በሜዳው በጣም የማሸነፍ ንጻሬው በጣም ወደ 100% ሆኗል። በተለይ በምድብ ጨዋታዎች አሊያም ደግሞ በዚህ ሊግ ፌዝ ባለው የአዲሱ ፎርማት መሰረት ከ2013 በኋላ በሜዳው በምድብ ጨዋታዎች ተሸንፎ አያውቅም። ባየር ሙኒክ 37 ያክል ጨዋታዎችን አድርጎ ምንም ሽንፈት አልገጠመውም። ስለዚህ በሜዳው ምን ያክል ጠንካራና ብርቱ ቡድን እንደሆነ ማሳያ ነው። ሌላኛው የክለቡ በጣም ወሳኝ ተጫዋች እንደነበር እናውቃለን። ካናዳዊ የግራ ፉልባክ ተጫዋች አልፎንሶ ዴቪስ በጉዳት ለበርካታ ወራት ከሜዳ ርቆ ነበረ። ትናንት ከ262 ቀናቶች በኋላ ወደ ሜዳ የተመለሰበት አጋጣሚ እንደዚሁ ስንመለከት ነበረ። ባቫሪያኖቹም ድል ማድረግ ይችሏል። ካሪያት አልማቲ እንደዚሁ በሜዳው በኦሎምፒያኮስ ሽንፈት ገጥሞታል። ጌልሰን ማርቲንስ አንዷን ጎል አስቆጥሯል። ሌላኛው የትናንትናው ተጠባቂ መርሃ ግብር በሳንሲሮ ጁሴፔ ሜዛ ኢንተር ሚላንን ከሊቨርፑል ያገናኘው ጨዋታ ነበረ። ይህ ጨዋታ በእጅጉ ይጠበቃል። ኢንተር ሚላን በስኩዴቶም በጣም ወደ ሪትም የመጣ ቡድን ነው። በአንጻሩ ግን ሊቨርፑል በጣም ቀውስ ውስጥ ያለ ቡድን ነው። ከውጤትም ባለፈ ደግሞ የቡድኑ ባለፉት ዓመታት ስኬት ትልቅ ትርጉም ይሰጥ የነበረውና አስፈላጊው ተጫዋች ሞ ሳላህ በተጠባቂው ላይ በመቀመጡ ምክንያት እንደከፋው ከዚያም ባለፈ በቡድኑ ያለመፈለግ ስሜት እንደተሰማው በግልጽ ሚዲያ ላይ መግለጹን ተከትሎ በቡድኑ ውስጥ ትንሽ አለመግባት ተፈጥሯል እና ከስኳድ ውጭም አድርገውታልና በብዙ መልኩ ሊቨርፑል ችግር ውስጥ የሚገኝ ቡድን ነው። ትናንት ግን ሳንሲሮ ላይ የነበረውን ጨዋታ አሸንፎ ከሜዳ ወጥቷል። ትናንት አርነ ስሎት የኮዲ ጋክፖና የፍርኮ ኬዛም አለመኖር ተከትሎ በጨዋታው የክረምቱን አዲስ ፈራሚዎች ሁጎ ኤኪቲኬና አሌክሳንደር ኢዛክን ነበር ፊት መስመር ላይ መጠቀም የቻሉት። ትናንት ታዲያ ከረፍት መልስ በ88ኛው ደቂቃ ላይ ባስቶኒ በሰራው ጥፋት ምክንያት የተገኘችውን የፍጹም ቅጣት ምት የመርሳይዱ ክለብ ሊቨርፑል ዶሚኒክ ሶቦዝ ላይ ጎል አስቆጥሮ 1-0 አሸንፎ አስፈላጊ የሚባል 3 ነጥብ አሳክቷል። ከ3 ነጥብ በተጨማሪ በራስ መታመን የሚጨምርበት ጨዋታ ነው ድል ማድረግ የቻለው ሊቨርፑልና በቀጣይ ቅዳሜ ከብራይተን ጋር ይጫወታል። ለዚህም ደግሞ የመነሳሻ ስንቅን ይዞ ነው የሚመለሰው የሚሆነው ከሀገረ ጣሊያን። ሌላኛው እዛው ጣሊያን ላይ በቤርጋሞ አታላንታን ከቼልሲ ያገናኘ ጨዋታ ነበረ። ይህ ጨዋታ በአታላንታ 2-1 አሸናፊነት ተጠናቋል። በጆዋ ፔድሮ ጎል ቼልሲ ይመራ ነበረ። ነገር ግን ከእረፍት መልስ ጂያንሉካ ስካማካና ዲኬትላሪ ያስቆጠሯቸው ጎሎች ለቤርጋሞ ክለብ ድል እጅግ አስፈላጊ ሆነዋል። ቼልሲ ባለፉት 4 ጨዋታዎች ማሸነፍ አልቻለም። ከአርሰናል ጋር ነጥብ ተጋራ፣ በሊድስ ተሸነፈ፣ ከቦርንመዝ ጋር ነጥብ ተጋራ፣ ትላንትም ሽንፈት ገጥሞታልና የኤንዞ ማሬስካው ስብስብ ጠነከረ። በጥሩ መንገድ ይጓዛል ተብሎ ሲታሰብ ዳግም ደግሞ የሚሸራተት አይነት ቡድን ሆኖ ኮንሲስተንሲውን የማይጠብቅ ቡድን ሆኖ እየተመለከት ነው እንገኛለን። ሌላኛው መርሃ ግብር በካምፕ ኑ ባርሰሎናን ከኢንትራክት ፍራንክፉርት ያገናኘ ጨዋታ ነበረ። እንግዲህ ቼልሲ አሸንፎ ነው ቼልሲ እንደተሸነፈ ይታወቃል። በባርሰሎና በቼልሲ እንደተሸነፈ ይታወቃል። ከዚያ ሽንፈት በኋላ የተመለሰበት ነበረ። በናውፍ ጎል መርተው ነበር ፍራንክፉርቶች። ነገር ግን ከረፍት መልስ ጁል ኩንዴ 2 ጎሎችን አስቆጥሮ ብሉግራናዎቹ 2-1 አሸንፈዋል። እንግዲህ ሃንሲ ፍሊክ ከጨዋታው በኋላ በተለይ ላሚን ያማል ተቀይሮ ከሜዳ ሲወጣ ደስተኛ አልነበረም። ከዚህ ጋር በተገናኘ ተጫዋቹ ደስተኛ ነገር ግን አዲስ ጉልበት ያስፈልገን ነበረ፣ ወጣት ነው፣ ምናልባት ይሄ ስሜት ሊፈጠር ይችላል የሚል ሀሳባቸውን ሰጥተዋል። ማርክ-አንድሬ ተር ስቴገን ከ4 ወራት በኋላ ወደ ስኳድ የተመለሰበትም ጨዋታ ነበረ። ከዚህ በተጨማሪ ባርሴሎና በቻምፒየንስ ሊግ በካምፕ ኑ ከተጫወተ 1140 ቀናቶች አልፈው ነበር። ትናንት ዳግም ወደ ካምፕ ኑ ተመልሷል። እንግዲህ ባርሴሎና በላሊጋው መሪነቱን አሁን አስቆጥሎ ይገኛል። በሻምፒዮንስ ሊግም ከሽንፈት መልስ አሁን ላይ ደረጃውን ማሻሻል የቻለበትን ውጤት ነው ማስመዝገብ የቻለው። ኔዘርላንድ ላይ ፒኤስቪ አይንድሆቨን ከአትሌቲኮ ዲ ማድሪድ ያገናኘው ጨዋታ ነበረ። በእንግዳ ቡድን አሸናፊ ተጠናቋል። ሁሊያን አልቫሬዝ፣ ዴቪድ ሃንኮና አሌክሳንደር ሶርሎ ያስቆጠሯቸው ጎሎች
አትሌቲኮ ማድሪድን አሸናፊ ማድረግ ችለዋል። ሁሊያን አልቫሬዝ ወደ ስፔኑ ክለብ ካመራ በኋላ በ16 የቻምፒየንስ ሊግ ጨዋታዎች 14 ያክል የጎል ተሳትፎችን ማድረግ የቻለበትም ጨዋታ ነበረ። ቶተንሃም በሜዳው እንደዚሁ ስላቪያ ፕራሃን 3-0 አሸንፏል። ዴቪድ ዚማ በራሱ ምራው ላይ ጎል አስቆጠረ። መሐመድ ኩዱስና ዣቪ ሲሞንስ ደግሞ በፍጹም ቅጣት ምት ጎል አስቆጥረው ሊልዋይቶቹ 3 ነጥብ አሳክተው ከሜዳ ወጥተዋል። በጨዋታው የቶተንሃሙ ታሪካዊ ተጫዋች ሰን ሂንግሚን ከጨዋታው ፊት የክብር ሽኝት ተደርገውለት ነበር። በዚህ ጨዋታ አስቀድሞ አሁንም የቶተንሃም ደጋፊ መሆን ይቀጥላል፣ በክለቡ ምርጥ 10 ዓመታትን አሳልፍ ያለው አሁንም ቤት የሆነው ይቀጥላል ቶተንሃም በሚል ሀሳቡ ሰጥቷል። ወደ ቤልጂየም አቅንቶ ዩኒየን ሴንት ጂሎሽን የገጠመው ኦሎምፒክ ዴ ማርሴይ ድል አድርጓል። በኢጎር ፒክሳው እንደዚሁም ሜሰን ግሪንውድ 2 ጎሎችን በማስቆጠር ድል አድርገው ከሜዳ ወጥቷል። ሞናኮ እንደዚሁ በስታሊዝ ሁለተኛ ጋላታሳራይን ያሸነፈበት ጨዋታ የትናንቱ የጨዋታ መርሃ ግብር ሆኖ አልፏል። ዛሬ የሚጠበቁ መርሃ ግብሮች ይደረጋሉ። ቤልጂየም ላይ ክለብ ብሩዥን ከአርሰናል የሚያገናኘው ጨዋታ አንደኛው ጨዋታ ነው። 5 ሰዓት ላይ የሚከናወን የጨዋታ መርሃ ግብር ነው። በአርሰናል በኩል በቅርቡ ከጉዳት ያገገመው ብራዚላዊ ጋብሪኤል ጄሱስ በአውሮፓ ቻምፒየንስ ሊግ ስብስብ ማስመዝገባቸውን አርሰናሎች የተገለጸው ይህም ደግሞ የማክስ ዶማንን መጉዳት ተከትሎ በስብስብ ውስጥ እንዲካተት እንደተደረገ መረጃዎች ወጥቷል። ጄሱስም ወደ ፊትነስ ከተመለሰ በኋላ ከቡድን አጋሮቹ ጋር ልምዶችን ሲከውን በልምድ ሜዳ ላይ ስንመለከተው ነበር። ሚኬል አርቴታ ስለ ጉዳት በተመለከተ ዲክላን ራይስ እንደምናውቀው ከባለፈው ጨዋታ አስቀድሞ የድካም ስሜት ታይቶበት ነበረ። ዲክላን ራይስ ታሞ ነበረ። ከአስቶን ቪላ ጨዋታ በኋላ የህመም ስሜት ነበረው። ለዚህም ወደ ቤልጂየም አልተጓዘም ሲል ሚኬል አርቴታ ሀሳቡን ሰጥቷል። ሳሊባ አሁንም አይገኝም በስብስቡ። ሊያንድሮ ትሮሳርድን በተመለከተ ቀደም ሲል ያጋጠመው ጉዳት ስላገረሸበት ሌላ ጉዳት ስላጋጠመው እሱም በስብስቡ አይካተትም ነው የተባለው። ለረጅም ጊዜ ግን ከሜዳ እንደማይርቅ አስባለሁ ብሏል ሚኬል አርቴታ። በአንጻሩ ከጉዳት ቀውስ ጋር በተገናኘ በጥር ወር ወደ ገበያ ሊገቡ እንደሚችሉ ለቀረበለት ጥያቄ ሚኬል አርቴታ የሳምንታት ጉዳይ ነው እንዳልኩት በተጫዋቾቻችን ላይ ማተኮር አለብን እና የሚቀጥሉት ሳምንታት ለእኛ በጣም አስፈላጊ ናቸው፣ እነሱ እንደሚመለሱ ተስፋ እናደርጋለን ሲል ሀሳቡን ሰጥቷል። የሳሊባ ሆነ የትሮሳርድ ጉዳት የከፋ እንዳልሆነ ነው ጠቆም ያደረገው። በአንጻሩ በጨዋታ መደራረብ ምክንያት ለ20 ደቂቃ ብቻ ነው ልምድ ስልጠና የወሰድ ነው የሚል ሀሳብን ሰጥቷል። በአንጻሩ ባለሜዳ ቡድን ክለብ ብሩዥ በቅርቡ አሰልጣኙን አሰናብቷል። የኒኪ ሃይነን አሰናብቶ ነው አሁን በአዲስ አሰልጣኝ ኢቫን ሌኮ እየተመራ ወደ ሜዳ የሚገባው። በቻምፒየንስ ሊግ መድረክም የመጀመሪያ ጨዋታውን ካሸነፈ በኋላ ሞናኮን ምንም ድል ማድረግ አልቻለም። እናም ክለብ ብሩዥ ከአርሰናል ይጫወታሉ። ለውጦች እንደሚያደርጉ ይጠበቃል። አርሰናል በተለይ ፊት መስመር ላይ ቪክቶር ዮኬሬሽ ቋሚ ሆኖ እንደሚጀምር ይጠበቃል። ምናልባት ክርስቲያን ኖርጋርድም የመሰለፍ ድል ሊሰጠው እንደሚችል ነው የሚታሰበው። በአንጻሩ ምናልባትም ቡካዮ ሳካ ሊያሳርፈው እንደሚችል ይታሰባል። አርሰናል ሁሉንም ጨዋታዎች ያሸነፈ ክለብ እንደሆነ ይታወቃል። በቻምፒየንስ ሊግ ክለብ ብሩዥን ከሜዳ ውጭ ይገጥማል። ሌላኛው ሪያል ማድሪድ ከማንቸስተር ሲቲ ተጠባቂው የዕለቱ የጨዋታ መርሃ ግብር ነው። እንግዲህ ሪያል ማድሪድ በአጀማመራቸው መልካም ነበር በጃቢ አሎንሶ ስር። ነገር ግን ከጨዋታ ጨዋታ በጣም የውጤት ማጣት እየገጠማቸው ነው የሚገኘው። አሁን የስንብት ስጋት ውስጥም ደርሷል ነው የስፔን ተነባቢ ጋዜጦችም እንደሚዘግቡት ከሆነ ጃቢ አሎንሶ በጣም ትልቅ ስጋት ውስጥ እንግዲህ ወንበሩ እየፈጀው እንደሆነ መረጃዎች እየወጡ ይገኛሉ። አሎንሶ ቻምፒየንስ ሊግን በተመለከተ ቤርናባው ነው የምንጫወተው፣ የተለየ አትሞስፌር ይፈጥራል እናም በተለይ ማሸነፍ ሜንታሊቲ እንገባለን ብለዋል። ቡድኑ አሁን ላይ አንድነቱን መመለስ አለበት። እናም ካለፈው ቀናቶች ውጤታችን ይልቅ የተሻለ እንደሚሆን አስባለሁኝ የሚል ሀሳብን ሰጥቷል። ፊውቸሩን በተመለከተ በተለይ ስለ ሊቨርፑል ስራ በተመለከተ ሀሳቦች ቀርበውለት ነበር። ወደፊት የሚፈጠረው አይታወቅም፣ ትኩረቴ ግን ሪያል ማድሪድ ላይ ብቻ ነው በማለት ሀሳቡን የሰጠበት አጋጣሚ ነው ያለው። በሪያል ማድሪድ ስታሰለጥን እንደዚህ አይነት ነገሮች ይገጥማሉ፣ ነገር ግን ተረጋግተህ ውሳኔዎችን መወሰን አለብህ የሚል ሀሳብ ሰጥቷል። በሎስ ብላንኮቹ በኩል የፊት መስመር ተጫዋቹ ኪሊያን ምባፔ የጡንቻ ጉዳት እንደገጠመውና በጨዋታ የመሰለፍ ዕድሉ በጣም አናሳ እንደሆነ የኮፕ ዘገባ ያሳያል። ከዚያም አለፍ ሲል ደግሞ ኤድዋርዶ ካማቪንጋና ዲን ሃውሰን በስብስቡ እንደማይኖሩ ዘገባዎች እየወጡ ይገኛሉ። በማንቸስተር ሲቲ በኩል ጆን ስቶንስ ጉዳት ገጥሞታል። እንዳልተጓዘም ፔፕ ጎርላ ሀሳቡን ሰጥቷል። ነገር ግን መቼ ይመለሳል የሚለውን በግልጽ አልተናገረም። ከዚያም ባለፈ በቤርናባው የራስን ቡድን ብቃት ለመገምገም ለማረጋገጥ ጥሩ ቦታ ነው ሲል ጓርዲዮላ ተናግሯል። ሪያል ማድሪድ በህይወቴ ውስጥ እንደ ተጫዋችም እንዳሰልጣኝም ለኔ ልዩ ቦታ አለው ብሏል። በተጫዋችነትም ለባርሴሎና ሲጫወት በአሰልጣኝነትም ብሉጋናዎቹን እየመራ በዚያ በስፔን ቆይታ አድርጓልና ለኔ ትልቅ ቦታ አለኝ የሚል ሀሳብን ሰጥቷል። ከዚያም ባለፈ ሪያል ማድሪድና ባርሴሎና ማሰልጠን በጣም የተለየና ነገር ከባድ ነው፣ ምክንያቱም ጫናው ከባድ ነው ሲል ፔፕ ጓርዲዮላ ሀሳቡን ሰጥቷል። ክሌርሞ ቱርፒን ፈረንሳዊ መሃል ዳኛ የተጠባቂ መርሃ ግብር በሳንቲያጎ ቤርናባው ይመሩታል። እነዚህ ሁለት ክለቦች ባለፉት 4 ዓመታት በየአመቱ በቻምፒየንስ ሊግ ተገናኝተዋልና ምንጊዜም መገናኘት የሚቀናቸው አይነት ቡድኖች ናቸው። ማንቸስተር ሲቲ ሰንደርላንድ ላድርጎ፣ በአንጻሩ ደግሞ በሴልታ ቪጎ ሽንፈት ገጥሞስ ሪያል ማድሪድ ወደዚህ ጨዋታ መርሃ ግብር ይመጣሉ ማለት ነው። ሌሎችም ጨዋታዎች ይደረጋሉ።
ቪያሪያል ከኮፐንሃገን፣ ከዋራባግ ከአክስ ለእለቱን የሚከናወኑ የ2 ሰዓት ከ45 ጨዋታዎች ናቸው። ሳን ማሜስ ላይ አትሌቲክ ቢልባኦ ከፓሪስ ሰን ጀርማ ይጫወታሉ። ሀገረ ጀርመን በሲግናል ኢዱና ፓርክ ደግሞ ቦሩሲያ ዶርትሙንድ ከቦዶ ግሊምት ጨዋታቸውን ያደርጋሉ። ባየር ሌቨርኩሰን ከኒውካስል ሌላኛው መርሃ ግብር ነው። ቤኔፊካ ከናፖሊ ጨዋታቸውን በስታዲዮ ዳሎዝ ያደርጋሉ። ቱሪን ላይ ደግሞ የጣሊያኑ ክለብ ዩቬንቱስ ከቆጵሮሱ ቡድን ፓፎስ ጋር እለቱን የሚደረግ የምሽት 5 ሰዓት የጨዋታ መርሃ ግብር ነው። በመጨረሻም አንድ ጉዳይ ላንሳላችሁ። ሊዮኔል አንድሬስ ሜሲ የአሜሪካ ሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች በመባል ተመርጧል። አርጀንቲናዊ ኮከብ ለተከታታይ ዓመታት የዓመቱ ምርጥ ተጫዋች በመባል የተመረጠ ሲሆን በሊጉ የ30 ዓመት ታሪክ ውስጥም ለሁለተኛ ተከታታይ ዓመት የዓመቱ ምርጥ ተጫዋች የተባለ የመጀመሪያው ተጫዋች መሆኑ ይችላል። በሜጀር ሊግ ሶከሩ ቡድን በኢንተር ሚያሚ 49 ያክል ጨዋታዎችን ከውኖ 43 ጎሎችን አስቆጠረ፣ 28 ደግሞ አመቻችቶ ማቀበል ችሏል። ሊዮኔል አንድሬስ ሜሲ በቅርብ ጊዜም ዋንጫ ማሳካታቸው ይታወቃል። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለውኝ ብሩህ ጊዜን ተመኘው።